ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ እሺ ሰላም ብያለሁ ቤተሰቦቼ። ይሄ እንግዲህ ክፍል 7 ነው። እስከ መጨረሻው አብራችሁ ቆዩ። ምልክቱን በደንብ አድርጌ ይሄንን ጨምሬ አስረዳችኋለሁ ማለት ነው። ይሄ እንግዲህ በጋራ ይበል ካህን አለ እንጂ ህዝቡ በጋራ ነው የሚባለው። ምክንያቱም ካህኑ እያለ ይሄንን በቅዳሴ ጊዜ ታስታውሳላችሁ፣ እየተከተለ ህዝቡ እየተከተለ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲል ካህኑ አብሮ እየተከተለ ያልቅና እዚህ ጋር ዲያቆኑ ተንሱ ይላል ማለት ነው። ስለዚህ እንዴት ነው ማዜማው አሁን? እሺ አሁን ዚኦ ነው የሚለው። ዚኦ ማለት እግዚኦ ተሳሃለነ ከሚል የተወሰደ ነው። ይሄ እግዚኦ ከሆነ ይሄንን እንዴት ብዬ ነው ማዜማው? ከምልክቱ አይወጣም ዜማዋ። ስብሐት ይሄው እግዚኦ ተመሳሳይ ሆነ ማለት ነው። ለ እንድል ይቺ ደረታለች ለአብ ወወልድ ወመንፈስ ቅዱስ ይህንን የተምረናል። ይህንን አይነት ዜማ ደሳ ያለበት በአማን አብ ላይ ማለት ነው የሰሩት ቪዲዮ ላይ በአማን ወልድ ቅዱስ የሚለውን ሰርች አለው እዚያ ጋር። ስለዚህ እዚያ ጋር ምልክቱ ማን ነው? ደሳ ነው። እዚህ ጋርም ደሳ ማለት ደመና ልብሳ። ይሄ ምንድነው? ደሳ የሚለው በምህጻረ ቃል የተጻፈ ነው። ምልክት የሚባል ደመና ልብሳ ከሚለው ከደመና ከሚለው ደን ልብሳ ከሚለው ሳን ወሰዱና ደመና ልብሳ የሚል ምልክት ማለት አንድን ጎዳና ለምሳሌ አንድ ሰው አንድ ቦታ ቢጠፋው እዚያ ቦታ ጋር ለመድረስ የሆነ ምልክት እንሰጠዋለን አይደለ? በዚህ ሄድ ብለን እንደዚህ አቅጣጫን ተቆማለን። እንደዚያ ሁሉ ምልክት ማለት ይሄን ዜማ በዚህ አዚመው ነው። ስለዚህ ከምልክቱ አይወጣም ማለት ነው። እንደዚያ ሁሉ አሁን እነዚህ ዶት ምልክቶች፣ ርክርክ፣ ጭረት እነዚህ ነገሮች ባይኖሩም እቺ ደሳ የምትሏን ብቻ በማወቅ ማዜም እንችላለን። የቅዳሴ ዜማ በጣም ቀላል ነው። ምልክቱ ብቻ አሁን ደሳ ያለበት ዜማ አሁን ለምሳሌ ለአብ ወወልድ ወመንፈስ ቅዱስ በአማን ወልድ ቅዱስ አሁን ተለያየ አልተለያየም? ተመሳሳይ ነው። ለምን ተመሳሳይ ሆነ? ምልክቱ ደመና ልብሳ ስለሆነ እዚያ ጋም ደመና ልብሳ እዚህ ጋም ደመና ልብሳ ነው ማለት ነው። አይሆንም በምልክቱ ብቻ አይደለም ርክርክ እነዚህን ተከትለን ካላችሁ ደግሞ ግልጽ ለማድረግ ለአብ ይሄ ሁለት ለአብ ዶት አሉ እዚህ ጋር ለአብ ወልድ ድለይ ጫርኩት ከዚያ ወመንፈስ ቅዱስ እነዚህ እንደ ተጨማሪ ማብራሪያ ናቸው። እያያችሁ እየዳበሳችሁ እነዚህ ነገሮች ማዜም ማለት ነው። ደሳ ግን ይኸው ማብራሪያ ምን እንደዚህ ጋር እንደዚህ አድርገው ግን ደሳ የሚለው ራሱ ወዙን ብቻ በመያዝ ማዜም ይቻላል ማለት ነው። ግዴታ ለአንድ ሚመን በቂ ነው ማለት ነው። ይሄን ብቻ በመያዝ ግን እንዲው ጠንቅቅ ምናምን በእንዲው እንደዚህ ከተባለ ዲቴል ሲገባበት እነዚህ ነገሮች አስፈላጊ ናቸው ነው። ከዚያ ወመንፈስ ይኸው አንስቼ እንዲህ አስቀመጥኩት ጫርኩና ማለት ነው። ከዚያ እዚህ ጋር እንምጣ ይዜኒ አሁን ወአና አየድ ነው ምልክቱ። ይህንን ተምረነዋል፣ ሌላ ቦታም አስተምሬያለሁ። ነገር ግን አሁን ይህንን ወአና ወአድ እዚህ ጋር ወአድ ማለት ወአና አየድ ይሄ ያለበት ዜማ አሁን ባዜምኩት ስታይል ይዜማል ሁሌ ማለት ነው። ግን እነዚህን እንጠቀማቸው ግልጽ ለማድረግ እነዚህ ዶቶች፣ ጭረት ምናምን ደረት ያለበትን እንዴት እንጠቀመው ይዜኒ ረከረኩ የት ጋር ያሉት እነዚህን ሁለቱን ርክርክ ከዚህ ጋር የዜኒ አሁን እነዚህ ሁለት ይችና ይችን የዜኒ ሁለት ባፈጥነውም ርክርክ ነው። የዜኒ
ሁለት ረከረኩ ሁለት ጫርኩ ረከረኩ ሁለት። ይሄው እንዴት ነው ይዜኒ ይሄ ቀስ ብሎ ረከረከ። ከዚያ ይቺ የምታቀነው ጭረት ሁለቱን ይሄንን ማለት ነው። ከዚያ ጫርኩና አስቀመጥኩ አስቀመጥኩት ጫርኩና ደፎት። ከዚያ ምትለው አደረት ጫርኳት። ከዚያ ረከርካለሁ እዚሁ ጭሬ ያስቀመጥኩ ማለት ነው። ከዚያ ፈኒ ፈ ይጭራል ኒ ዋና አይድ ማለት ነው። እዚህ ጋር መልክቱ ወአነ የሚለውን ይወስዳል ማለት ነው። ከዚያ ወለአ አረጋዊ ወለአ ይችን አረጋዊን አሁን አስተምሬያለሁ። ወለአ ለ እዚህ ጋርም በፍጥነት ይከርካል። ወለአ ሁለት ዶታል ለጫርኳት መአለ መአለ ለዓለም የሚል ነገር 30 የሚል ነገር ወለአለ መአለ የሚል ድምፅ ከዚያ 30 የምትለዋል ይሄ ጫርኩት ይሄ ደደ ማለት ዘይንበለ እሳት አንደደ ማለት ነው። ዘይንበለ እሳት አንደደም ሀ እደፋዋለሁ እዚህ ጋር ሃሌ ሌ ጫርኩና አስቀመጥኩ ሃሌ ሉያ ሉያ የሚለው አንበር አንበር ሀ ደፋሁት እዚህ ሌ ሌ ሌ ጭረት ትንሽ ወደ ጭረት ብዙም ድምጼ ባይለይላችሁም ግን ጭረት ነው። ሃሌሉያ ሉያ የሚለው ይሄ አንበር ሂደቱን ማለት ነው። ጨረስኩ። ስለዚህ እንዴት ነው ማዚሙ? ከዚያ ተንሶ ጋር ልምጣ። ተለይ ጭራት አለው ተንስ ጫርኳት ተንስ ይሄም ርክርክ ነው። የሆነ ከፍና ዝቅ የሚል ነገር አለው እንጂ ርክርክ ነው። ተንስ ለጸሎት ደመና ልብሳ ደመና ልብሳ። ይሄንን ከዚህ ጋር አሁን ለአቦ ወልድ ከሚለው ጋር መሳሰሉት ተመሳሳይ ምልክት አገኘች። ተመሳሳይ ዜማ ለጸሎት ለአብ ወወልድ ወመንፈስ ቅዱስ ተመሳሳይ ነው። ደመና ልብሳ ምልክቱ አሁን ብዬ ጫርኳት ጫረች። ከዚያ ሁለት ልረከረክ ነው ጫርኩት ለጸሎ እዚህ ጋር ለጸሎ ሎላይ ትንሽ ጫን ስለማድረግ ድፋታለሽ ደሳ ደመና ልብሳ ነው። ከዚያ ረከረክና ሁለት እዚህ ጋር ምጭሯለሁ። ግን ደመና ልብሳ ራሱ የሚለው ምልክቱ ይመራኛል። እግዚኦ ይኸው ተሰሃ ጫራና አስቀምጠ ሃሌ ለነ ደሳ ደመና ልብሳ ማለት ነው እርሱ። ከዚያ እዚህ ጋር ሰላም የካህኑ ነው። ይሄንኛው ሰላም ይላል። እዚሁ ተመሳሳይ ነው እንደዚህኛው ማለት ተንሱ እንደሚለው ይሄ ሰላም ምላይ ትሽካ ጭረት መኖር ነበረበት። ሶሪ ሳላስቀምጠው ቀርቼ ነው። ለኩል ይው ጭራና ይደፋ ክሙ እያለ ከዚያ መስለመ ይው የካህኑን በደንብ አድርጌ የካህኑን ብቻ ለብቻ እሰራላችኋለሁ።
የብቻ እዚህ ጋር የካህኑን አብሮ ለማስተማር ትንሽ ይኸው ዲያቆን እንደመሆን መጠን ችግር የለውም። ግን ይኸው የካህናቱን ብቻ ኮሜንት ላይ በሆነ ሰዓት ከካህናት ብቻ በዩቲዩብ ለምትከታተሉ ካህናት ብቻ ለእናንተ ሰርቼ በኢንቦክስ በምንም የካህኑን ብቻ ሰርቼ መላክ እችላለሁ ብዬ ነው። እስካሁንም አሐዱ አብንም አልፌዋለሁ። ለዛ ነው። እሺ መስለመ ጭራታለሁ ምስለ መንፈስ ሁለት ይረከርካል ምስለ መንፈስከ ይች ድርስ። ስለዚህ አሁን ስናጠቃልለው ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ዘልፈኒ ወለዓለመ ዓለም አሜን። ሃሌሉያ ለጸሎት እግዚኦ ተሳሃለነ ምስለ መንፈስከ ምስለ ጭረት ፈስ ረከረኩት ሁለት አለ ይሄ የካህኑን ሰላምን የካህናቱን የብቻ አንድ ቀን በአንድ ቪዲዮ ሰራዋለሁ። ምክንያቱም ቀላል ስለሆነ አሐዱ አብ ቅዱስ በዋናነት እነ ንስግድ እነ ወንጌል እንደዚህ ሰላም ለኩልክሙ ይሄ ከተንስ ጋር ተመሳሳይ ነው ብያቸዋለሁ። ተመሳሳይ ስለሆነ ነው አሁን ያለፉት ተንሱና ይሄ ተመሳሳይ ነው።